በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ ክቡር አውስቦ በኩለሄ ወለምስካቦሙኒ አልቦቱ ስበት። እንግዲህ ጋብቻም መልካም ነው ምኝታውም ንጹህ ነው ተብሎ በአባታችን በሐዋርያው በቅዱስ ጳውሎስ የተነገረ አምላካዊ ቃል አለ። እንግዲህ እንደሚታወቀው እመቤታችን ቅድስት ድንግል ማርያም ከከበሩት አባቶቻችን በከበረ ስርዓት የተገኘች ንግሥተ ሰማይ ወምድር የሁላችን እናት የሁላችን መመኪያ እመቤታችን ቅድስት ድንግል ማርያም ናት። ከዛ በኋላ ደግሞ ከእመቤታችን ቀጥለው ብዙ ቅዱሳን አባቶቻችን ብዙ ቅዱሳን እናቶቻችን በዚህ በከበረው የጋብቻ ሕይወት ተገኝተዋል ማለት ነው። እንግዲህ መሰረቱ የያዝነው የእመቤታችን የቅድስት ድንግል ማርያምን ከቅድመ አሃቶቿ ጀምሮ እርሷ እስከተወለደችበት ድረስ ያለውን የልደቷን ታሪክ ስለሆነ እንግዲህ እንደሚታወቀው አባታችን አባ ሕርያቆስ በቅዳሴ ማርያም እመቤታችን ባመሰገነበት እመቤታችን ከፍ ከፍ ባረገበት እመቤታችን በሚገባት ልክ በገለጠበት የቅዳሴ ድርሰቱ ውስጥ ኦ ማርያም አኮ በፍኖተ ደነስ ዘተጸነስኪ አምላክን የወለድሽ እመቤታችን ሆይ እነሆ ያንቺ መጸነስ አባቶቻችን ቅዱሳን በመጻሕፍታቸው እንደተናገሩት ጋብቻ የከበረ ነው ምኝታውም ንጹህ ነው ተብሎ እንደተነገረ በዚያ ነው እንጂ በቀደሙ በአባቶቻችን በደነ ዳዊት በኃጢአት ተጸነስኩ ወባመጻ ወለደተኒ እሜ ባለው አልተገኘሽም። ወይም ደግሞ ታዳያነ ሕግ አፍራሾች ያለ ስርዓቱ ያለ ደንቡ ከስርዓት ተላልፈው በሰሩት ስራ የተገኘሽ አይደለም። በጾም በጸሎት እግዚአብሔርን ደጅ በመጽናት በብዙ ሱባኤ የተገኘሽ ነው እንጂ ብሎ አባታችን ቅዱስ አባ ሕርያቆስ የእመቤታችን የልደቷን ነገር እንዲህ ብሎ ይናገራልና እንደሚታወቀው የእመቤታችን የቅድስት ድንግል ማርያም ጥንታ አሃቶቿ አሉ። ነገር ከስሩ ውሃ ከጥሩ እንዲሉ በደንብ እንዲረዳን በደንብ ነገሩ እንዲስተካከልል እንዲረዳን ከስር ተርኮ መናገር ስለሚያስፈልግ እመቤታችን ቅድስት ድንግል ማርያም እነሆ መወለጃዋ በደረሰ ጊዜ በጥሪቃና ቴክታ የሚባሉ ሁለት የምድር ባለጸጎች ሁሉ ያላቸው ወርቁ የበዛላቸው እንቁ የበዛላቸው ብሩ የበዛላቸው አልማዙ የበዛላቸው ብዙ ማጀት የጎረሰው ያላቸው ብዙ ደጅ የመለሰው ያላቸው ታላላቅ ባለጸጎች ባልና ሚስቶች ነበሩ። ግን ደግሞ በመካከል ደግሞ መቸስ የአባትን የእናትን ሀብት ልጅ መውረስ ስላለበት የሚወርስ ልጅ አልነበራቸውም እና ከዕለታት አንድ ቀን በጥሪቃ ወደ ቤተ መዛግብት ገብቶ የሀብቱን መብዛት የሀብቱን መትረፍረፍ በአጠቃላይ ማጀት የጎረሰውን ደጅ የመለሰውን ሀብቱን ተመልክቶ አይቶ ሀብቴ ብዙ ነበር፣ እግዚአብሔር በበረከት ጎብኝቶኝ ነበር፣ እግዚአብሔር ሁሉን አድርጎልኝ ነበር፣ ታዲያ ግን ልጅ የለኝ፣ ምን ይሆናል? እኔ በኋላ ሀብቴን የሚረከብ ልጅ የለም፣ እንደገና እኔን የሚጦር የሚቀብርም ልጅ የለ ብሎ በታላቅ ሐዘን ወድቆ ነበረ እና ሚስቱን ቴክታን ሄዶ እነሆ እስመ ብዙ ነው አይነ ገንዘባችን ብዙ ነው ግን ልጅ የለን ማለትና ሚስቱ ደግሞ በወቅቱ ደግሞ እንደው እኔ ስለመውለድ ስለማልችል
እንደው ዘመኔ ስለገፋ እግዚአብሔር ልጅ ስለከለከለ ነው ብላ አስባ ታዲያ እንግዲህ ልጅ ፈልገህ እንደሆነ መውለድ ፈልገህ ከሆነ ሂድና ፈቅጄልሃለሁ ከሌላ ሴት ሌላ ልጅ ውለድ እኔ መውለድ እንኳን ባይቻለኝ ብላ በፈቀደችለት ጊዜ አይ እንደዛ ማለት አይደለም የገጠመነን ችግር እንደው ተዋሶ አድርጌ እንነጋገር እንደው ተዋሶ እናድርግ ብዬ ነው እንጂ ለለት የተሰማኝን ነው እንጂ እኔም ካንቺ ከሚስቴ ከህጋዊ ሚስቴ ወደ ሌላ ልጅ ብዬ አይደለም ብሎ መለሰላት። ያን ጊዜ ታዲያ ሁሉም እንደዚህ ከሆነማ አንተም ወለላ ካላሰብክ እግዚአብሔርን ብንለምነው አምላካችን ብንለምነው ልጅ ሰጠና ላይ ከለክለንም ቸር አምላክ ነው። ከኛ በፊትም ልጅ ያጡ ነበሩ። ከኛ በፊትም ደግሞ ወደ እግዚአብሔር ለምነው ልጅ ያገኙ አሉ። እነርሱን አብነት አድርገን የጸለዩትን ጸሎት ጸልየን የተማጸኑትን ተማጽነን ያመለኩትን እግዚአብሔርን አምልከን የሰውቱን ሰው መስዋዕት ሰውተን እግዚአብሔርን እነሱን መስለን እግዚአብሔርን ብንለምነው እግዚአብሔርን ደጅ ብንጸና እግዚአብሔርን ብንማጸን እነሆ እግዚአብሔር ይሰማናል። ለቀደሙ ለአባቶቻችን ለእናቶቻችን ለነሐና ተደርጎላቸዋል ሆኖላቸዋል ለኛም ይሆንልናል ብለው ሁሉም ተያይዘው እግዚአብሔርን መስዋዕት ሰውተው በጾም በጸሎት ሆነው እግዚአብሔርን መለመን ወደ መለመን የገቡ ሲለምኑ ደግሞ እነሆ አንተን ደስ የሚያሰኝህ ከኃጢአት የተለየ ከአምልኮ ጣዖት የተለየ በገቢረ ጽድቅ እነሆ የሰለጠነ ልጅ የማይጸናችን ክፋይ ስጠን አንተ የምትመሰገንበት ልጅ ስጠን ብለው ወደ እግዚአብሔር መስዋዕት ሰውተው ለነዳያን አብልተው አጠጥተው መስዋዕት እግዚአብሔርን ሰውተው ሱባኤ ገብተው እግዚአብሔርን ለምነውት አለኝ። ቅድስት ሐና እንግዲህ እግዚአብሔር ለለመነው ሰው የጸሎቱን ዋጋ ይሰጠዋል ብላለች ቅድስት ሐና እናታችን። እንደሚታወቀው ልጅ ያልነበራትም ሐና እግዚአብሔርን ለምና ግን እግዚአብሔርን ተማጽና ግን ሳሙኤልን የሚያህል ደግ ልጅ አግኝታ ስለነበረ እንግዲህ እግዚአብሔር ልጅ ለሌለው ይሰጣል እግዚአብሔር ለጎደለበት ምላላለ ይሰጣል ብላ ተናግራ ስለነበረ የጸሎታችን ዋጋ እግዚአብሔር ይሰማናል ብለው ስለጸለዩ ግብር ቢገቡ እግዚአብሔር አምላካችን ምስጢር ገልጾላቸው የጸሎታቸው ምላሽ የሚሆን ራእይ አሳይቷቸዋል። ራእዩ ታዲያ ያዩት ራእይ ምንድነው? እንቦሳይቱ ላሚቱ እንቦሳ ስትወልድ ነው የተመለከቱ። ላሚቱ አጣገባቸው ባለው ከነሱ አካባቢ ባለው በሚረዳቸው በላም ነው ያሳያቸው፣ በእንስሳት ነው ያሳያቸው። ስለዚህ ላሚቱ እንቦሳ ወለደችና ያችን እንቦሳ ደግሞ ሌላ እንቦሳ ስትወልድ አሁንም እንቦሳዋ ሌላ እንቦሳ ስትወልድ አሁንም እንዲህ እስከ 6 ድረስ እንቦሳይቱ እንቦሳ እየወለደች ራእይ ያያሉ። ከዛ በኋላ ግን እንቦሳይቱ ጨረቃን ስትወልዳት ተመለከቱ። ጨረቃን እንቦሳይቱ ስትወልዳት ተመለከቱና አሁንም ደግሞ በዛ ሲደነቁ ደግሞ አሁንም ጨረቃ ደግሞ ፀሐይን ስትወልዳት ራእይ ያያሉ። አዛ በኋላ ከእንቅልፋቸው ከተደሞ ተመልሰው ከእንቅልፋቸው ነቅተው እግዚአብሔር እንደዚህ አይነት ህልም ገለጸልን፣ ጸሎታችን ሊሰማን ነው መሰል፣ እግዚአብሔር ሊጎበኘን ነው መሰል ብለው ተነስተው ነገር እግዚአብሔርን ተጨዋውተው ፈጣራቸውን አመስግነው በጥሪቃን ሚስቱ ተየክታ ሄድና በዘመናቸው መፈከራነ ህልም ነበረ። ህልም ደጋግ ህልም በታያቸው ጊዜ ህልሙን ተርጉሞ ወደ እግዚአብሔር ጸልዮ እንደነ ዮሴፍ ወደ እግዚአብሔር አመልክቶ እንደ ደጋግ አባቶቻችን ህልሙን ተርጉሞ ህልሙን ፈቶ የሚናገር ደግ ሰው በሀገራቸው ነበረ እና እባክህ ሄድና ያየነውን ህልም አስፈትተህ አስተርጉመህ ናስኪ ነገሩ አልተረዳንም ብላ አሳሰበችው። እርሱ ደግሞ በሀገራቸው ወደ ነበረ መፈክረ ህልም ሂዶ ህልሙን አስተርጉሞ ህልሙን ንዶ ነገረ። መፈክረ ህልሙ ደግሞ ያያችሁት ህልም መልካም ህልም ነው፣ መልካም ራእይ አይታችኋል። እነሆ ደግ ልጅ ተወልዳላችሁ። እንቦሳይቱ እንቦሳን እየወለደች እንቦሳይቱ ጨረቃን ስትወልድ ማየታችሁ እነሆ ደግ ልጅ ተወልዳላችሁ። ከናንተ ከሚወለደው ልጅ ደግሞ ደግ ልጅ ይወለዳል። ግን
ጨረቃይቱ ፀሐይን ስትወልድ ራእይተ እየነገርከኝ ነው። ይሄ ከባድ ነው። ጊዜ ይፍታው፣ ሱባኤ ይፍታው፣ ጸሎት ይፍታው። ይሄንን አሁን እኔ መፍታት አይቻለኝም፣ ብዙ ጾምና ጸሎት ያስፈልገዋል ብሎ መልሶ ሰዶታለኝ። ታዲያ ይሄን ህልም አስተርጉሞ ወደ ቤቱ ተመልሶ ሂዶ አልነገራትም። በጉዳያቸው ሲሯሯጡ ያለሙ ነገር ድካምን የበዛበት ነውና እንደው ሲወጡ ሲወርዱ ዘንግቶ ሳይነግራት ሰንብቷለኝ እና በኋላ ግን በግብር ተዋውቀው እነሆ ቴክታ ጸንሳለች። ዮም ታቆረ እጓል ውስተ ከርሴ እነሆ ጸንሻለሁ አለችው። ደስታዋን እንዲህ ብላ ከነገረችው በኋላ ለመሆኑ ነገሩ ትዝ አላትና ያኔ ህልሙን ስታስተረጉም መፈክር ህልሙ ምን ብሎ ነግሮ ነበር አለችውና ህልሙን እንደተረጎመለት እንደነገረው ነገር ግን ጨረቃ ፀሐይን ስትወልድ ማየቱን ነግሮት ይህ ግን ብዙ ጸሎት ብዙ መስዋዕት መሰዋት ይጠይቃል። ወደ እግዚአብሔር ማመልከት ይጠይቃል። እግዚአብሔርን ደግሞ ደጅ መጽናት ያስፈልጋል። ጊዜ ይፍተው ብሎ አለኝ ብሎ ነግሯት አለኝ። ያን ጊዜ እሙኑቱ ህልሜ እሙኑቱ እነሆ ያየነው ራያችን ህልማችን ትክክል ነው፣ ሐሰት የለበትም። እነሆ ሰይጣናዊ ህልም አይደለም፣ ሰይጣናዊ ራይ አይደለም፣ የምታት ህልም አይደለም። እንዲያው ከመብላት ከመጠጣት የተነሳ እንዲያው ደም ከመብዛት የተነሳ ያየነው ህልም አይደለም። እኛም የሰነበት ነው በጾም በጸሎት ነው። እግዚአብሔርን እየጠየቅን ነው። ቅዱሱ መልአክ እንዲረዳን እግዚአብሔር ቸርነቱ እንዲያደርግልን ስንለምን የኖር ነው። እነሆ ሰይጣናዊ ህልምም ተገልጾልን የተመኘነውን ሌሊት በምታት ገልጾልንም አላሳየንም። እሙኑቱ ህልምነ እነሆ ህልማችን እውነት ነው፣ እውነት ነገር ነው ተገለጸልን ብላ መጽነሷን ነገረችው። ደስ ተሰኝተው ፈጣሪያቸውን አመስግነው በቤታቸው ሲሰነብቱ 9 ወር ከ5 ቀን ጸንሳ ቴክታ ወልዳለች። ሴት ልጅ ወለደች። የወለደቻትን ልጅ ደግሞ ሄሜን ብላ ጠራቻት። ሄሜን ማለት ረከብኩ ተምኔቴ እግዚአብሔር ሰማ ጸሎቴ ስለቴ ማለት ነው። እግዚአብሔር ጸሎቴን ሰማ፣ እግዚአብሔር መስዋዕቴን ተቀበለልኝ፣ እግዚአብሔር ምኞቴን አሳካልኝ፣ እግዚአብሔር ጎደሎዬን ሞላልኝ። ደግሞ እኔም ረከብኩ ተምኔቴ እነሆ የምወደውን የምፈልገውን ረዳት ልጅ አገኘው፣ የማይጸኔ ክፋይ አገኘው፣ አይኔን ባይኔ ላይ ነው ጧሪ ቀባሪ አገኘው ብላ ፈጣሪዋን ስታመሰግን ሄሜን አለቻት። ሄሜን ብላ ስሟን ጠራቻት። አሁን ደግሞ ሄሜን ደግሞ እነሆ በመልካም አስተዳደግ አሳድገው እንደገና ደግሞ ለአቅመ ሔዋን ስትደርስ ደግሞ የሚገባትን የሚመጥናትን ደግ ሰው ፈልገው በሀገራቸው አጋብተው አሁንም እሷም ደግሞ ወልዳለች። ደግሞ ሄሜን ዴርዴህን ተወልዳለች። ዴርዴህም ደግሞ እንደዚያው በጋብቻ በተቀደሰ ጋብቻ አሁንም ሄሜን ዴርዴህን ዴርዴህ ቶናህን ቶናህ ሲካርን እንዲህ እያለ ቀጥለው ሄርሜላ ተወልዳለች። ሄርሜላ ተወልዳ ሄርሜላ ደግሞ የእመቤታችን የቅድስት ድንግል ማርያም እናት የምትሆን ሐናን ወልዳለች። ሐናን በሚገባ መክረው ገስጸው መጽሐፈ ሶሎሞንን መዝሙረ ዳዊትን እያስተማሩ በሚገባ አድርገው አሳደጓት። ቤተ መቅደስ እየወሰዱ በዘመናቸው ከነበረው ምኩራብ እየወሰዱ መስዋዕት በስሟ እየሰውላት ፈጣሪዋን እየለመኑላት በቅዱሳን በአባቶቻችን በነቢያቱ በካህናቱ እያስመረቁ እያስባረኩ እጃቸውን እያስጫኑ አሳድገዋታለኝ። ሐናን ማለት ነው። እንግዲህ ደግ አድርገው ላሳደጉት ልጅ ደግሞ ደግ ሰው ፈልጎ ማጋባት ልማድ ነው። ይሄ መቼም ማንኛውም ሰው ጥሩ አድርጎ ያሳደገውን ለፍቶ ያሳደገውን ዋጋ ከፍሎ ያሳደገውን ልጁን እንዲያው ዝም ብሎ
ባህሪ ለሌለው ጸባይ ለሌለው ምግባር ሃይማኖት ላልጸናለት ምግባር ላልቀናለት ሰው አይሰጥም እና በሃይማኖቱ የጸና ሰው ፈለጉ፣ በምግባሩ ደግሞ የቀና ሰው ፈለጉ። ሲፈለግ ኢያቄም የሚባል ሰው አገኙ። እርሱን ደግሞ መክረው ዘክረው ሁለታቸውንም በምኩራባቸው በሀገራቸው ደንብና ስርዓት አጋብተው መርቀው በአንድ ላይ እንዲኖሩ አድርገዋቸዋልና እንግዲህ ሀብቱ መጠነኛ እየሆነ ነው ሄደው። ነገር ግን ምክንያቱ ከሐናና ከኢያቄም ደርሷልኝ። ሐናና ኢያቄም አሁን ምክንያት አጋጠማቸው መልሶ። ቀድሞ ቴክታና በጥሪቃ ገጥሟቸው የነበረው ልጅ ማጣት አሁንም ሂዶ ሐና ላይ ደረሰና ልጅ አልነበራቸውም። በዘመናቸው እስከ ብዙ ዘመን እስኪያስቆጥሩ ድረስ ነው ልጅ አልነበራቸውምና ወደ ቤተ እግዚአብሔር ከኢያቄም ጋር ተያይዘው መስዋዕት ለመሰዋት ስብሐተ እግዚአብሔር ለማድረስ ደጅ ለመጽናት ቤተ እግዚአብሔር ለመሳለም ሲሄዱ ብቻቸውን ነው የሚሄዱ። አስከትሎት የሚሄዱት ሴትም ሆነ ወንድም ሆነ ልጅ አልነበራቸውም። ብቻቸውን ይሄዳሉ፣ ብቻቸውን ይመለሳሉ። እና ከዕለታት አንድ ቀን እርግቦች ከልጆቻቸው ጋር ከመንገዳቸው መሬቱን እየጫሩ ሲለቅሙ በልተው ደግሞ ጭረው በልተው ደስ ሲሰኙና ልጆቻቸው ጋር እርግቦች እርስ በርሳቸው ሲጫወቱ ልጆቻቸው ጋር አይታ እግዚአብሔር አምላካችን ሆይ እነሆ አበቦችን ከባህሪያቸው እንዲያብቡ አብበው እንዲያፈሩ የምታደርግ እግዚአብሔር፣ የደረቀውን የምታለመልም እግዚአብሔር፣ የራቀውን የምታቀርብ እግዚአብሔር፣ የተሰወረውን የምትገልጽ እግዚአብሔር፣ እንዲው የሚጸልዩ ሰዎችን ጸሎታቸውን የምትሰማ እግዚአብሔር፣ እንዲው ምን ነው ከነዚህ እንዲው በደመ ነፍስ ያው ሆነው ከሚኖሩ እንስሳት እንዴት እኔን ታሳንሰኛለህ? ንግበር ሰባ ባሪያነ ወአምሳሌነ ብለህ አክብረህ በአምሳልህ እና ባሪያን የፈጠርከኝ ደግሞም በዛ ላይ ደግሞ ብዙ ተባዙ ወምልዋ ለምድር ወምልዋ ለመንግስተ ሰማያት ብለህ ተናግረሃል። እንዴው ትእዛዝህን እንኳን በእኔ ላይ ቢፈጸም ምን አለበት ብላ አዝና ተክዛ ወደ እግዚአብሔር ታመለክታለች። ወደ ታች ተመልሰው ከባሏ ጋር ከኢያቄም ጋር መነጋገር ጀመሩ። እንግዲህ መጻሕፍትን ማገላበጥ ጀመሩ። መጻሕፍተ ኦሪትን መጻሕፍተ ነቢያትን ያገላበጡ ያነቡ ጀመር። ሲያነቡ ታዲያ እነ ሐናን አገኙ። ሐና ልጅ አልነበራትም። ብዙ ለምና ብዙ ጸልያ ሳሙኤል የሚባል የተቀደሰ ልጅ እንዳገኘች በመጽሐፍ ተመልክተዋል። አሁንም ደግሞ እነ ሶምሶምን ደግሞ ሲወለዱ ደግሞ በብዙ ጸሎትና በብዙ ደጅ ጽናት እንደተወለዱ አሁንም ተመልክታለች። እና ደግ ነገር በልፋት በጋር በፍጹም ጸሎት በፍጹም ድካም እንደሚገኝ ስለተረዳች ታነበው የነበረውን መጽሐፍ በልባት አልባ አስቀምጣ ከባሏ ጋር ከኢያቄም ጋር ለመነገር እግዚአብሔርን መነጋገር ጀመረች። የቀደሱ አባቶቻችን መስዋዕት ሰውተው ጸሎት ጸልየው እግዚአብሔር እንደጅ ጸንተው አግኝተዋል። እኛም ደግሞ የነሱ ልጆች ነን። እኛም ብናደርገው እነሱ ያደርጉት ብናደርግ ብንጸልይ ብንሰዋ መስዋዕት እግዚአብሔር ያደርግልናል። ለሁላችን ይደረጋል። እግዚአብሔር ቸር ነው ብለው ተነጋግረው ሱባኤ ገቡ። እንግዲህ ሱባኤ ያጡትን ማግኛ ነው፣ የራቀውን ማቅረቢያ ነው፣ የተሰወረውን መግለጫ ጊዜ ነው። ሱባኤ ከሰው ተለይቶ ከጣመ ከላመ ከሚመች ነገር ተከልክሎ እንደ አባቶቻችን እንደቀደሙት እንደነ ዳንኤል እንደ አናንያ እንደ አዛርያ እንደ ሰለስቱ ደቂቅ የተስማማ ሳይመገቡ የተስማማ ሳይጠጡ በተስማማ ቦታ ሳይተኙ ንቁ ሆኖ በተጋድሎ መከራ እየተቀበሉ የሚያሳልፉት ነው ሱባኤ ማለት። ስለዚህ ልክ እንደ አባቶቿ ሱባኤን እንዴት ሳሳልፉ እንደነበረ ታውቅ ስለነበር በዛ መልኩ ሱባኤ ገብተው ወደ እግዚአብሔር ለምነው አለኝ። ታዲያ እግዚአብሔር ጸሎታቸውን ሰምቶ ልመናቸውን ሰምቶ
እነሆ ለሁለቱም ራእይ ያሳያቸው አለኝ። ራእዩ ምንድነው? ኢያቄም ለሚስቱ ለደጓ ደግ ለሆነችው ለሐና ነው የሚያይላትኝ። ሐና ደግሞ ለኢያቄም ነው ራእዩን የምታየው እና ራእዩን ተመልክታ ሄዳ ነገረችው። ኢያቄም ሆይ እነሆ እግዚአብሔር ቸርነቱን ሊያደርግልን ነው መሰል፣ እነሆ ራእይ አየሁ አለችው። ራእዩ ምንድነው ንገሪኝ አላት። ያን ጊዜ ራእዩማ እነሆ የምትይዛት መደገፊያ በትርህ በቤተ እግዚአብሔር ስትመላለስ የምትደገፋት የምትቆምባት መቋሚያህ ለምልማ አብባ ለውዝ ገውዝ አፍርታ እነሆ ከዛፏ ብዙ አዕዋፋት ተጠልለው እነሆ ፍሬዋን ሲበሉ ሲመገቡ አርፈውባት አዕዋፋት ከበው እነሆ ፍሬዋን ሲበሉ ተመለከትኩኝ አለችው። አይ እኔም ራእይ አይቻለሁ፣ እግዚአብሔር ቸርነቱን ገልጾልኛል፣ ስለነገርሽኝ አይደለም ስላየው ነው የምነግርሽ። እነሆ እኔም ራእይ አይቻለሁ አላት። ምን አየህ ብላ ጠየቀችው። ያን ጊዜ እነሆ ጻዳ እርግ ከሰማይ ሰማያት ወርዳ በቀኝ ጆሮሽ ገብታ ከማኅፀንሽ ስትቀመጥ አይቻለሁ ብሎ እግዚአብሔር የገለጸላቸውን ደግ ነገር እርስ በርሳቸው ተነጋገሩ። ይህን እርስ በርሳቸው ተነጋግረው ህልሙን የገለጸላቸው እግዚአብሔርን፣ ራእዩን የገለጸላቸው እግዚአብሔርን፣ ህልሙን እንደገለጽክልን ራእዩን እንዳሳየን ደግሞ እነሆ በጆሮአችን የሰማነውን በዓይናችን አሳየን፣ በራእይ ያየነውን በኩነት በተግባር አሳየን ብለው ወደ እግዚአብሔር ጸልየው ፈጣሪያቸውን አመስግነው ሱባኤያቸውን ጨርሰው አጠናቀዋል። ታዲያ ወደ ቤታቸው ከተመለሱ በኋላ ምንድነው የሆነው? ከነቢያት መካከል አንዱ ወደ እነርሱ ገስግሶ መጥቶ እነሆ ኢያቄም ሆይ ሐናን መስዋዕተ እግዚአብሔርን ሳትሰዋ ምሳ ነዳያንን ሳታበላ፣ ምን ማለት ነው? ለነዳያን ለራባቸው ምግብ ሳታበላ፣ ለተጠሙት ሳታጠጣ፣ ለተራቆቱት ሳታለብስ፣ የተቸገሩትን ሳታጽናና በግብር እንዳታውቃት እነሆ ካንተ የምትወለደው ደግ ሴት ናት ብሎ እነሆ ሐምሌ 30 ቀን መጥቶ ይነግረዋል። ራእዩን ባየ በሰባተኛው ቀን እንግዲህ ሐምሌ 30 ቀን ራእዩን ያያል። መጥቶም ይነግረዋል። ምሳ ነዳያን አብልቶ ምሳ ካህናትን መግቦ ለተራቆቱት አልብሶ ለተጠሙት አጠጥቶ የተጨነቁትን አጽናንቶ ለነዳያን አዝኖ እግዚአብሔር የሚወደውን ስራ ሰርቶ በፈቃደ እግዚአብሔር እነሆ በግብር ተዋውቀው ነሐሴ 7 ቀን እነሆ እመቤታችን ቅድስት ድንግል ማርያም ተጸንሳለች እመቤታችንና እመቤታችን ሐና እንደጸነሰቻት ባወቀች ጊዜ ኢያቄምን በደስታ ሄዳ ዮም ተአቁረ እጓል ውስተ ከርሴ እነሆ ኢያቄም ሆይ ጸንሻለሁ፣ ራእዩ እውነት ነው ማለት ነው፣ እግዚአብሔር ቸርነቱን አድርጎልናል፣ ጎብኝቶናል ብላ ነገረችው። እሱም ደስ ተሰኘ። ፈጣሪያቸውን እያመሰገኑ 9 ወር ከ5 ቀን ጠብቀዋል። በዛ መካከል ግን ሐና እመቤታችን ጸንሳ ሳለ ብዙ ደዌያንን ፈውሳለች። እመቤታችን ቅድስት ድንግል ማርያም በማኅፀነ ሐና ውስጥ ተቀምጣ ብዙ ድዌያንን ፈውሳለች። እንዲያው ከብዙዎች አንዱስ እንኳ ብናነሳ የሐና ጉረቤት የምትሆን አንድ ሴት ነበረች። አንድ አይኗ አይም ነበረ፣ ደካማ ነበር፣ አይኗ አይመለከትም ነበር። እንዲያው ሐና ጸንሳለች እየተባለ ታሪክ ሲነገር እግዚአብሔር ጎበኛት እየተባለ በጎረቤቱ ሲወራ ሰምታ እንዲያው ሐና የሚወራው ነገር ትክክል ነው፣ እንዲያው ጆሮዬ ይሰማል፣ በአይኔ ግን ማየት አልቻልኩም ብላ ጠይቃ አዎ ጸንሻለሁ አለቻት። ነገሩን ለማረጋገጥ ብላ ሆዷን በእጇ ዳሰሰችው። እንግዲህ ቶማስ ሐዋርያው ቶማስ የጌታችን የመድኃኒታችን ኢየሱስ ክርስቶስን ጎኑን የተወጋ ጎኑን
ዳሶ አምላካችን እንደሆነ ፈጣሪያችን እንደሆነ አይቷለኝና ለአጽንኦ ነገር በጆሮዋ የሰማችውን ደግሞ ለአጽንኦ ነገር በእጇ ስትዳሰስ አይ የነበረ አይኗ በርቶላት ሐና እንደጸነሰች ተመልክታለች። በሁለት አይኗ አይታለች ማለት ነውና አይኗ ያኔ በርቶላት አለኝ። አሁንም ደግሞ ዳግመኛ ደግሞ ይሄ እውር ያበራችበት ድውይ የፈወሰችበት ነው። ከዕለታት አንድ ቀን ደግሞ ሳምናስ ወልደ ጦሊቅ የሚባል ዘይነብር ውስተ ቤተ ዶይቅ ይላለኝ ሳምናስ የሚባል ዘመድ ነበራት ቅድስት ሐና እና ታሞ ይኖር ነበረ። እነሆ ደዌ አሸንፎት አረፍተ ዘመን ገቶት አረፈ እና ዘመድሽ ሳምናስ አርፏል፣ እንግዲህ እርምሽን አውጭ ብለው ይጠሯታል። በልማዳቸው በሀገራቸው ልማድ የአልጋውን ሸንኮር አስከሬኑ ያለበት የአልጋውን ሸንኮር ይዛ እየተመላለሰች እየዞረች ስታለቅስ የቅድስት ሐና ጥላዋ አረፈበት። ጥላዋ ሲያርፍበት አፈፍ ብሎ ተነስቶ መግነዙን ፈቶ አፈፍ ብሎ ተነስቶ ሰላም ለኪ ኦ ሐና ንግሥተ ሰማያት ሰላም ለኪ ኦ ሐና እማ ለማርያም እምሕይወቱ ለዘገብረ ሰማይ ወምድረ ብላ ብሎ አመስግኖ ለእመቤታችን ሰግዶ ሐናንም አመስግኖ ተመልሶ እነሆ በማይጸንሽ ያለችው ሰማይና ምድርን የማይችለውን አምላክ የምትወልደው ናት፣ በቱም ድንግል አጸሰ በቱም ድንግል የምትወልደው ናት ብሎ ሐና የጸነሳች እመቤታችን ቅድስት ድንግል ማርያም ደግ እንደሆነች ሰማይና ምድር የማይችለውን አምላክ ጸንሳ እንደምትወልድ መልዕልተ ፍጡራን መተተ ፈጣሪ ከኪሩቤል ከሱራፌል በላይ እንደሆነች ዙሪያውን ደግሞ ኪሩቤልና ሱራፌል ከበው እያመሰገኑ እያከበሯት እንዳየ በጆሮ የሰማውን ባይኑ ያየውን መስክሮላት ነግሯት ፈጣሪዋን የበለጠ እንድታመሰግን ደግ ልጅ እግዚአብሔር እንደሰጣት እንድታውቅ አድርጎ ተመልሶ አርፏል ማለት ነውና የእመቤታችን የቅድስት ድንግል ማርያም ጽንሰቷ በዚህ መልኩ ነው። እንግዲህ እንደዚህ ባለ መልኩ ተጸነሰች። እንግዲህ 9 ወር ከ5 ቀን ጠብቃ ደግሞ እመቤታችን ቅድስት ድንግል ማርያም ግንቦት 1 ቀን በሊባኖስ ተራራ ተወልዳለችና የእመቤታችን የቅድስት ድንግል ማርያም የጽንሰቷ ነገር እንደዚህ ነው። እንግዲህ እመቤታችን ብዙ ታምራት በጽንስ ጊዜ አድርጋለች። ለኛም ደግሞ በስሟ አምላክ ወላዲተ አምላክ እያልን እየተማጸንን ያለንና ጾማችን፣ ጸሎታችን፣ ምጽዋታችን፣ ድካማችን ሁሉ ወደ ልጇ ወደ ወዳጇ ወደ ኢየሱስ ክርስቶስ አቅርባ እንድታማልደን እመቤታችን የቅድስት ድንግል ማርያም ቅዱስ ፈቃዷ ይሁን። ከእመቤታችን ከቅድስት ድንግል ማርያም በረከት አምላካችን ያሳትፈን። ስለናቱ ለድንግል ማርያም ብሎ ኃጢአታችን ሁሉ ይቅር ይበለን። መዋዕለ ጾሙን መዋዕለ ሱባኤውን ደግሞ እግዚአብሔር በቸርነቱ እነ ዳንኤልን ሱባኤያቸውን እንዳስጨረሳቸው መልካም ነገር እንደገለጸላቸው እና አናንያና አዛርያንም ሱባኤያቸውን አስጨርሶ የሚሹትን የሚፈልጉትን ገልጾ እግዚአብሔር ደግ ነገር እንዳደረገላቸው እኛንም ደግሞ ብዙ ጎደሎ ያለባት ሀገር አለችን፣ ብዙ ጎደሎ ያለባት ቤተክርስቲያን አለችን፣ ብዙ ጎደሎ ያለበት ቤተሰብ አለ፣ ብዙ ጎደሎ ያለበት ሕይወት ስላለን እግዚአብሔር አምላካችን በእውነት በምእመናኑ ጸሎት፣ በሕፃናቱ ጸሎት፣ በአባቶቻችን ጸሎት፣ በካህናቱ አገልግሎት፣ በእግዚአብሔር በአምላካችን ቸርነት፣ በቅዱሳኑ ረዳትነት ጎደሏችን ሁሉ ይሄን ጾም ይሄን ሱባኤ ምክንያት አድርጎ እንዲሞላልን የአምላካችን ቅዱስ ፈቃዱ ይሁን። ወስብሐት ለእግዚአብሔር። ይቆየን።